አልፈልግም። ተገቢ ነገር ነው የተደረገው። እንግዲህ የመጽሐፍ ዳሰሳ መርሃ ግብር ነበረን። የተያዘውም ወደ 8 ሰዓት አካባቢ ነበር። ግን ሰዓቱ በጣም እንዳይገፋ በሚል አስቀድሞ የምርቃቱ መርሃ ግብር ስለተከናወነ ዳሰሳውን መጀመሪያ ማድረግ አልቻልንም። ዞሮ ግን አሁን እንደው እንዳጠቃላይ መናገር የምፈልገው መምህራንን ማበረታታት እንደው ገንዘብ በመስጠት ብቻ አይደለም። የለፋበትን የተዘጋጀበትን መጽሐፍ ማንበብ በጣም ትልቅ ድጋፍ ነው በመሰረቱ። ምክንያቱም መጽሐፍት የሚዘጋጁት እኛ አንበን እንድንጠቀምባቸው ነው። አንብበን መጠቀም ከቻል ትልቁ የመምህራን ድጋፍ ነው ብዬ ነው ማስበው። ምክንያቱም እንደ አንድ የቤተ ክርስቲያን አገልጋይ መምህር ያዘጋጀውን የደማየት ያለ ያንን አንቦ ጨርሶ ሐሳብ እንደመስጠት ያለ እዚህ ጋር ሚስተካከል እንኳን ቢኖር እንዲህ ብትለው እንዲህ ብታደርገው እንደማለት ያለ ማበረታቻ የለምና የሁላችሁም ድጋፍ በማንበብ እንድትገልጹለት ነው እኔ ልጠይቅ የምወደው። ያው አንብቧል ተብሎ አንድ ሰው የሚታወቀው አስተያየት ሲሰጥ ነው እና ማንበባችሁ በአስተያየታችሁ ይገለጻል። በመሰረቱ ጉራጌኛ መጽሐፍ ቀላል አይደለም። የአማርኛ እህል አይቀልም። እውነት ለመናገር በጣም ጊዜ ይወስዳል። አንዱ መጽሐፍ በሚዘጋጅበት 2 አማርኛ መጽሐፍት ማዘጋጀት ይቻላል። ይሄ እውነት ነው። ምክንያቱም ቃላቱ ቀላል አይደሉም፣ ይከብዳሉ። ዛሬ ላይ የጉራጌኛ ቋንቋ መናገር ቀላል እየሆነ አይደለም። አብዛኛው ማህበረሰባችን በንግድ ምክንያት በከተማዎች ስለሚኖር ቋንቋውን አፍ መፍቻ ቋንቋውን በቀላሉ መናገር እየቻለ አይደለም። እዚህም አይደለም በሀገር ቤትም ደረጃ ትምህርቱም በአማርኛ ስለሆነ ሰው እንደ ልብ ነባሩን ጉራጌኛ ማንበብ እና መናገር እየቻለ አይደለም እና ይህ መጽሐፍ ሲዘጋጅ መጽሐፉን በደንብ ታዩታላችሁ። ወደ ውስጥ ገብታችሁ በጣም በጥንቃቄ ነባሩን ጉራጌኛ ለመጠቀም ነው የሞከረው መምህር ይትባረክ። ስለዚህ ያን ለመፈለግ ቀላል አይደለም። ይሄ የአማርኛ አቻ የሆነው ቃል በጉራጌኛ መፈለግ የእያንዳንዱ ቀላል ጊዜ የሚወስድ ቀላል የሚያደክም አይደለም እና ጥሩ አማርኛ ጥሩ ጉራጌኛ ተናጋሪም ስለሆነ ጭምር ነው መምህር ይትባረክ በዚህ መልኩ ማዘጋጀት የቻለው እና ትልቅ መጽሐፍ ነው። ሰብሰብ ብሎ በመስመርና መስመር መካከል ያለውን ክፍተት ጠቦ ስለተዘጋጀ እንጂ ይሄ ራሱ 2 መጽሐፍ የሚሆን ነው። በጣም ትልቅ መጽሐፍ ነውና ይህንን በጉራጌኛ ማዘጋጀት ቀላል አይደለም እና መጽሐፉም ደግሞ ትልቅ ርዕስ የያዘ መጽሐፍ ነው። በደንብ መንገድ የሚያሳይ የሃይማኖት ኤማ የሃይማኖት መንገድ የተሰኘ መጽሐፍ ነውና ይህንን በአግባቡ ማንበብ ያስፈልጋል። እንግዲህ እንደምታዩት ይሄ መጽሐፍ ሃይማኖትን እንኳን ንባቡ አይደለም ሽፋኑ ብቻ በደንብ የሚያስተምር ነው። በመሰረቱ እንደምታዩት ክርስቶስ ከላይ ያለ መንገዱ ወደ ክርስቶስ የሚያደርስ ነው፣ ወደ መንግሥተ ሰማያት የሚያደርስ ነው። በግራና ቀኝ ደግሞ ማዕበል ታያላችሁ። በሃይማኖት ሁልጊዜም ፈተና መከራ አለ። በማዕበል መካከል ነው የምናልፈው። እንግዲህ ዛሬ አሁን አንዱ ማዕበል እንግዲህ በዘመናችን እያየን ነው። ስደቱ፣ ሞቱ፣ ረሃቡ፣ ችግሩ ይሄ ሁሉ ማዕበል ታግሶ ወደ መዳረሻው መሄድ የሚቻለው በሃይማኖት ነው። እንግዲህ መንገዱ እንዳያችሁት ብርሃናማ ነው። የሃይማኖት መንገድ የብርሃን መንገድ ነው። እንግዲህ እቺ ዓለም ብዙ ፈተና ብዙ መከራ ያለባት ዓለም ናት። በዚች መካከል ደግሞ የምናልፍባት በጨለማው መካከል የምናልፍባት ደግሞ የብርሃን መንገድ ሃይማኖት ነው። ሃይማኖቱ ራሱ ክርስቶስ ነው። እንግዲህ እኔ መንገድ ነኝ ብሏል ክርስቶስ እና ያ የምንሄድበት መንገድ ሃይማኖት ክርስቶስ ነው። ቅዱሳኑ የምናከብራቸው እኮ ክርስቶስን ስላመኑ ነው። የቅዱሳኑ መንገድ የምንለው ክርስቶስ ነው እና ክርስቶስን የሚወክል ሃይማኖትን የሚወክል መዳረሻውም ደግሞ ክርስቶስ ነው። እንግዲህ መንግሥተ ሰማያት ክርስቶስን ወዶ ምዕመናን ከክርስቶስ ጋር ተዋህደው የሚኖሩበት ሕይወት ነው መንግሥተ ሰማያትና መዳረሻው መንግሥተ ሰማያት የሆነ ነውና ሽፋኑ ብቻ እንኳን በደንብ ታስቦ የተዘጋጀ ነው። ዝም ብሎ የተዘጋጀ አይደለም። በአግባቡ ታስቦ የተዘጋጀ ነው። ከሽፋኑ ጀምሮ የተደከመበት መጽሐፍ እንደሆነ በደንብ ማወቅ መረዳት ያስፈልጋልና ይህን መጽሐፍ በአግባቡ ማንበብ በእጅጉ ይጠቅማል። በተለይ ደግሞ
ዋና ዋና በዓላት እኔ እንደውም ዋና በዓላቱን ሲያዘጋጃቸው በአብዛኛው በጉራጌ ሀገረ ስብከት ያሉ ታቦታትን በደንብ አድርጎ የተመለከታቸው ይመስለኛል። የቀረ የለምና በየወራቱ ያሉ ዋና ታቦታትን በዚህ ውስጥ በዓላትን በዚህ ውስጥ በደንብ ተመልክቷል። ከብሉይ ኪዳን ጀምሮ እስከ ሐዲስ ኪዳን ያሉ በዓላትን እንደዚሁም ደግሞ ወር በገባ በመስከረም በጥቅምት በህዳር በታኅሳስ እስከ ጳጉሜ ድረስ ያሉ በዓላትን በአግባቡ ዳሷል። ወራቱ ደግሞ እንዳይጠፉ ደግሞ የጉራጌኛ ፍቻቸውን በአግባቡ በጠበቀ መልኩ አስቀምጧልና እጅግ በጣም ጠቃሚ እጅግ በጣም አስፈላጊ የሆነ መጽሐፍ እንደሆነ ሳልጠቁም ማለፍ አልፈልግም። ደግሞ በእያንዳንዱ በዓል ውስጥ በዓሉ ለምን እንደሚከበር ከበዓሉም ጋር ተያይዞ ደግሞ እግረ መንገዱ በዓሉ የሚነካው ሃይማኖታዊ ትምህርት ካለ በዚያው እያስተማረ ለምሳሌ የኪዳነ ምሕረትን በዓል የሚያስተዋውቅ ከሆነ በዚያው ደግሞ ስለ ኪዳን ስለ 7ቱ ኪዳናት እየዘረዘረ ይሄዳል። ወደ ልደትም ወደ ጥምቀትም ሲሄድ ደግሞ እንደዚያው ነው። ዝም ብሎ በዓሉን የማስተዋወቅ የበዓሉን ስርዓተ አምልኮ የመግለጽ ሳይሆን በዕለቱ ሊተላለፉ የሚገባቸው አበይት ትምህርቶች በአግባቡ የተላለፉበት መጽሐፍ ነው ይሄ መጽሐፍና እጅግ በጣም ጠቃሚ ነው። በተለይ ለሰባኪያን ደግሞ በጉራግኛ ቋንቋ ለመስበክ ምክንያቱም ስብከት ስላለው በውስጡ እነዚያን ስብከቶችን በማየት ብቻ በጉራግኛ መስበክን መለማመድ ይችላሉ። ከኛ በኋላ ያሉ በሰንበት ቤት ያሉ ልጆቻችን ነገ ወጥተው ቤተክርስቲያን ለማገልገል ሰባኪያን ለመሆን በእጅጉ የሚረዳ የሚያገለግል መጽሐፍ ነው። በእርግጥ መንገድ የሚሆን እንደ ሃይማኖትም የሃይማኖት መንገድ ነው። ለሰባኪያንም ለምእመናንም መንገድ የሚሆን መጽሐፍ ስለሆነ ይህንን መጽሐፍ በአግባቡ ማንበብ አንቦ ማስተያየት መስጠት በርታልን፣ ሁለተኛውን እንጠብቃለን ማለት ከእያንዳንዳችሁ ይጠበቃልና አበረታቱት ለማለት እወዳለሁ። ጥሩ ጀምሯል መምህር ይትባረክ። ሌሎችም መምህራን መድረክ ላይ ከመስበክ ባለፈ እንዲህ ጊዜ ወስደው እንዲጽፉ በርቱልን ማለት ማበረታታት ያስፈልጋል። የዛሬው ማበረታቻ ሌሎችንም የሚጋብዝ የሚያነሳሳ ነው። ቀላል ስላልሆነ ነው ይህን የምነግራችሁ። መጽሐፍ ቀላል አይደለም። ታውቃላችሁ ከዚህ በፊት መጽሔቶች በሚዘጋጁበት ጊዜ ከሚዘጋጀው መጽሐፍ እያልን አጫጭር ጽሑፎችን እንጽፍ ነበር። ግን እስከዛሬ ድረስ ግን ያ መጽሐፍ አልተዘጋጀም። እንግዲህ ለምን? ቀላል ስላልሆነ ነው። እና የጀመርናቸው መጽሐፍት ለምን አላለቁም ከተባለ ጊዜ ይፈልጋል። መጽሐፍ በጣም መሰብሰብ ይፈልጋል። የአእምሮ ክት መሆን ይፈልጋል። ትጋትም ደግሞ ይፈልጋል እና ቀላል እንዳይመስላችሁ መጽሐፍ የመስበክ ያህል ቀላል አይደለም። በጣም አድካሚ ነገር ነውና ይህንን አድካሚ ስራ ሰርቶ በጣም ውጤታማ የሆነ ስራ ለኛ ስላቀረበልን መምህራችንን እጅግ ልናመሰግነው ይገባል። በርታልን፣ በተሻለ ደግሞ እንጠብቀሃለን። ከዚህ የበለጠ እንደምታገለግል ተስፋ እናደርጋለን። ልጅነቱ አለ፣ ፍላጎቱ አለ፣ ፈቃደኝነቱ አለ። ስለዚህ ውጤታማ ለመሆን ምንም የሚያግድ ነገር አይኖርምና እግዚአብሔርም ስለሚረዳ በርትተህ ስለ ቁጥር 2 ማሰብ ይጠበቅብሃል ብዬ አስባለሁ። ሌሎችም መምህራን ከእሱ አይታችሁ በርትታችሁ እንደዚህ አይነት ማህበረሰቡን የሚጠቅም እንደዚሁም ደግሞ ለሃይማኖት ደግሞ እጅግ ጠቃሚ የሆነ መጽሐፍ እንድታዘጋጁ በእውነት መልእክቴንም ማስተላለፍ እወዳለሁ። ይሄ ከሃይማኖት ትምህርት ብቻም ሳይሆን ቋንቋን ከመጠበቅም አንጻር ያለው ጥቅም ቀላል አይደለም ይሄ መጽሐፍ። ምክንያቱም ቋንቋውን በአግባቡ ነባሩን ቋንቋ ከመጠበቅ አንጻር ለልጆች ከማስተማር አንጻር በእጅጉ የሚጠቅም መጽሐፍ ስለሆነ በቋንቋም ይዘቱ ጠቃሚ ነው። እኔ ዛሬ ላይ እናንተን ብቻ ሳይሆን እንደ ጉራጌ ዞን የባህልና ቱሪዝም ኃላፊዋ ይመጣሉ ብዬ ተስፋ አደርግ ነበር። ምናልባት አልተጠሩም ይሆናል እንጂ ከባህልም አንጻር ቋንቋ ከመጠበቅም አንጻር ያለው አስተዋጽኦ መጽሐፉ ቀላል አይደለምና ወደፊት እንደዚህ አይነት ስራዎች ሲሰሩ መንግስታዊም ሃይማኖታዊም ተቋማት ሊደግፉ ይገባል የሚል እምነት አለኝ፣ መልእክትም አለኝ። ስለዚህ ለአደረከው ይሄ ትልቅ አስተዋጽኦ ትልቅ ክብር አለን። እንግዲህ እግዚአብሔር ያበርታህ፣ የተሻለ እንድትሰራ እግዚአብሔር ይርዳህ ማለት እወዳለሁ። እንግዲህ ለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጸሎቱን ሊቀ ብርሃናት ቢያደርጉልን የተሻለ ይመስለኛል። ሊቀ ብርሃናት